በመሬት መንቀጥቀጥ በፍጹም የማይወድ ታይፎን የተባለውን አስፈሪ አውሎ ንፋስ ተቋቁሞ በራሱ ኃይል የሚያመነጭና የስበት ሕግን ተገዳድሮ በሰማይ ላይ የተንጠለጠለ ሕንፃ ማሰብ ይችላሉ። ይህ የሆሊውድ የሳይንስ ፊክሽን ፊልም አይደለም። ቻይናውያን መሐንዲሶች የግንባታ ጥበብን ወደ ሌላ የእድገት ደረጃ ያሻገሩባቸው የ21ኛው ክፍለ ዘመን የኢንጂነሪንግ ታምራት እንጂ። ዛሬ በዚህ ቪዲዮ መላውን ዓለም በአድናቆትና በግርምት የሞሉትን በቢሊዮን ዶላር የሚቆጠሩ ዘመናዊ ቴክኖሎጂ የፈሰሰባቸውን የቻይናን ቁንጮ ሕንፃዎችና በውስጣቸው የተደበቁትን አስፈሪ ሳይንሳዊ ሚስጥሮች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ የምናየው 632 ሜትር ከፍታ በመያዝ በዓለም ሁለተኛ ከቻይና ደግሞ አንደኛ የሆነውን የሻንጋይ ታወርን ነው። ይህ ህንፃ ተራ ሰማይ ጠቀስ ፎቅ አይደለም። በውስጡ እጅግ አስደናቂ የሆኑ የቴክኖሎጂ ስልቶችን የያዘ ማስተርፒስ ነው። ሻንጋይ በተደጋጋሚ በኃይለኛ ታይፎን ወይም አውሎ ነፋስ የምትጠቃ ከተማ ናት። ታዲያ ይህ ግዙፍ ህንፃ ከውድቀት ያዳነው ምንድን ነው? የመጀመሪያው ሚስጥር የህንፃው ቅርጽ ነው። ህንፃው ወደ ላይ ሲወጡ በ120 ዲግሪ ተጠምዝዞ ነው የተሰራው። ይህ ዲዛይን የንፋስ ኃይልን በ24% ይቀንሰዋል። ሁለተኛውና ከሁሉም በላይ የሚያስደንቀው ግን በህንፃው አናት ላይ የተንጠለጠለው ተንድ ማስ ዳምፐር የተባለው ማሽን ነው። ይህ ማሽን በትክክል 1000 ቶን ይመዝናል። ንፋስ ህንፃውን ወደ ቀኝ ሲገፋው ይህ ማሽን በኮምፒውተር ታግዞ ወደ ግራ በመንቀሳቀስ የህንፃውን ሚዛን ይጠብቀዋል። ህንፃው ልክ እንደ ሰው ሰውነታችን እንዲተነፍስና ሳይወድቅ እንዲወዛወዝ ያደርገዋል። ወደ ጓንዙ ከተማ ስንሄድ ደግሞ ሌላ የቴክኖሎጂ ታምር እናገኛለን። እሱም ፐርል ሪፐር ታወር ይባላል። ይህ 71ኛ ፎቅ ላይ ያለው ህንፃ የዓለምን የአረንጓዴ ቴክኖሎጂ መመዘኛ የቀየረ ነው። ህንፃው የተሰራው ንፋስን ለመከላከል ሳይሆን ንፋስን ወደ ውስጡ ስቦ ለመጠቀም ነው። ሳይንቲስቶች የዚህን ህንፃ ቅርጽ ዲዛይን ያደረጉት የሚመጣውን ንፋስ ሙሉ በሙሉ ወደ መሃል እንዲያከማች አድርገው ነው። ንፋሱ በህንፃው መሃል በሚገኙ 4 ግዙፍ ዋሻዎች ውስጥ ሲያልፍ ፍጥነቱን በከፍተኛ ሁኔታ ይጨምራል። በእነዚህ ዋሻዎች ውስጥም የተገጠሙት ተርባይኖች ማታ ሆነ ቀን ሳያቆሙ የኤሌክትሪክ ኃይል ያመነጫሉ። ይህ ብቻ አይደለም፣ የህንፃው መስታወቶች የፀሐይን አቅጣጫ ተከትለው የሚዞሩ ሶላር ፓናሎች የተገጠሙባቸው ናቸው። ህንፃው በራሱ አየር ማቀዝቀዣዎችና መብራቶችን ማስተዳደር የሚችል ዘመናዊ አርቲፊሻል ኢንተለጀንስ አለው። የዓለማችን ትልቁ የድሮን አምራች ኩባንያ DJI በቴክኖሎጂ ዋና ከተማ ቪዥን የገነባው ዋና መስሪያ ቤት ስካይ ሲቲ ይባላል። ይህ ህንፃ የስበት ሕግን የተገዳደረ ይመስላል። ምክንያቱም ህንፃዎቹ ወደ ላይ ብቻ ሳይሆን ወደ ጎን ተለጥጠው አየር ላይ የተንጠለጠሉ ብሎኮችን ይዘዋል። እነዚህ መንታ ማማዎች መሬት ላይ ያላቸውን ቦታ ለመቆጠብ ሲባል ወደ ላይ ከፍ ካሉ በኋላ ወደ ውጭም የሚወጡ ግዙፍ የብረት አቃቂሮች አሏቸው። በህንፃ ውስጥ ምንም አይነት ባህላዊ የኮንክሪት ምሰሶች አይታዩም። ይህም ሰፊና ክፍት የሆነ የፈጠራ ቦታ ይሰጠዋል። በህንፃው አናት ላይ ድሮኖችን መሞከሪያ ልዩ ሜዳዎችና ላቦራቶሪዎች አሉ። ሁለቱም መንታ ፎቆች በ100 ሜትር ከፍታ ላይ የሚያገናኘው የ32 ሜትር ርዝመት ያለው ቀጭን የተንጠለጠለ ድልድይ አለ። ይህ ድልድይ የህንፃውን መንቀጥቀጥ በራሱ ጊዜ ማስተካከል የሚችል ዘመናዊ የሃይድሮሊክ ሲስተም የተገጠመለት በመሆኑ የኢንጂነሪንጉን እጅግ አስደናቂ ያደርገዋል። በመጨረሻም የምናየው በቤጂንግ ከተማ የሚገኘውን እና የህንፃ ጥበብን ህግ ሙሉ በሙሉ የሰበረውን የሲሲቲቪ ዋና መስሪያ ቤትን ነው። የአካባቢ ሰዎች ትልቁ ቁምጣ እያሉ በፌዝ የሚጠሩት ይህ ህንፃ በዓለም ላይ ለመስራት እጅግ አስቸጋሪ ከሆኑ አቃቂሮች አንዱ ነበር። ሁለቱ ባለ 75 ፎቅ ማማዎች በ6 ዲግሪ ዘንበል ብሎ ከተሰሩ በኋላ በሰማይ ላይ በአየር ላይ እንዲገናኙ ተደርጓል። ይህ ህንፃ አየር ላይ የተንጠለጠለው 75 ሜትር የሚረዝም የኮንክሪት እና የብረት ክፍል አለው። ከስሩ ምንም አይነት ድጋፍ የለውም። ቤጂንግ ለመሬት መንቀጥቀጥ ተጋላጭ ሀገር በመሆኗ ይህ ህንፃ እንዳይወድቅ የተጠቀሙበት ቴክኖሎጂ ዲያግሪድ ይባላል። በህንፃው ውጭ የምታያቸው የብረት መስመሮች ለውበት የተሰሩ አይደለም። የህንፃውን የስበት ኃይል እርስ በርስ በመከፋፈል ወደ መሬት የሚልኩ የብረት ሰንሰለቶች እንጂ የመሬት መንቀጥቀጥ በሚነሳበት ጊዜ ህንፃው ኃይሉን በራሱ አካል ላይ በትኖ እንዲያጠፋው ተደርጎ በሱፐር ኮምፒውተሮች ታግዞ የተገነባ የኢንጂነሪንግ ድንቅ ስራ ነው።
እንግዲህ ተመልካቾች ቻይናውያን እነዚህን ህንፃዎች ሲገነቡ ውበትን ብቻ ሳይሆን የወደፊቱን የዓለም ቴክኖሎጂ የበላይነት ጭምር ነው ያሳዩት። እነዚህ 4 አስደናቂ ህንፃዎች የትኛውን ነው የወደዳችሁት? ቪዲዮውን ከወደዳችሁት ላይክ እና ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ።